السلام عليكم ورحمة الله وبركاته. ودنا የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ልያችኋለሁ። መዳም ቤት ሆኜ እንጀራ እየጋገርኩኝ ነውና እንጀራው ስለሚሆን መሀሉ እንዳይወፍር እና መዳም ቤት ሆናችሁ እንጀራ ናፈቃችሁ ሰርታችሁ መብላት ትችላላችሁ። እና አያችሁት እስቲ ባሽ እንዲንውቂ ምን ነን እንጀንቀይ ሀነግ ይኸው መዳም ቤት ሆነ ምን መስል እንጀራ በቤት ውስጥ ራሳችን ሰርተን መብላት መጣጣት ናፍቆትን መዋጣት እንጀራ ናፍቃችሁ ያው መዳም ቤት ሆነን እንጀራ ሊናፍቀን ይችላል ብዙ ነገር ላኪን ደፍረን ከሰራን ያው ዱቄት ኮይት ያስፈልጋችኋል 1-2 ኪሎ ማለት ነው። እሱን ቆልታችሁ መጋገር ማለት ነው። አያምራ ያው ስታምሱት እንዲወጣል ማለት ነው። እና አምጪ ጊዜ እስቲ ሰብስክራይብ አድርጉኝ ወላሂ እንዲወጣል ማለት ነው። ተይግዛምጪ ሰርታችሁ መብላት ትችላለሽ። አውጪ አይዋ ከዛ ብቻ መጋገር ማለት ነው። ያው ከመጣሁ ውጭ ሀገር ከመጣሁ ቆይቷል። ላኪን መጋገሩም ትቻለሁ። አሁን መዳም ቤት ልሞክር ብዬ ነው። እስቲ ከእንጀራ ናፍቆት መሀሉም አንተ መውፈር የለበትም መሀሉ ማለት ነው። ለምን እንጀራ የወፍሮ አይን ላይ ያው ይችላል። ክዳናችን ነው ሌጣችን እቺን ትመስላላች። ያው በዚች አንድ መጠቀም ማለት ነው። እንዲረጋችሁ መዳም ቤት አላችሁ ሞክሩ። የናፈቃችሁ ነገር እንጀራ ያማራችሁ ካላችሁ መሰረት ሰርታችሁ ብሉ እና በነገራችን ላይ ሰብስክራይብ አድርጉኝ። በአላ እስቲ አገር ቤት ሊገባ ነው። ሰብስክራይብ አድርጉኝ። ታያችሁ የሚያምር እንጀራ ማለት ነው።